ሰላም ጋይስ እንዴት ናችሁ? ዛሬ ደግሞ ይዤላችሁ የመጣሁት እንዴት አድርገን ነው በካይን ማስተር ቪዲዮ ዲሌት ማድረግ የምንችለው የማንፈልገውን ቪዲዮ ዲሌት ማድረግ የምንችለው የሚለውን የማሳያችሁ ይሆናል። በመጀመሪያ ካይን ማስተር ውስጥ እንገባለን። ከዛም ፋይል እንመርጥለታለን በዚህ አይነት። ከዛ የማንፈልገው ፓርቲ ይኖራል። ለምሳሌ እዚህ ጋር ከዚህ ወደዚህ ያለውን አልፈልገውም። ለምሳሌ ስፕሊት አደረኩት። እቺን ፓርት አልፈለኳትም። እንዴት ነው መደለት የምችለው? እዚህ ጋር የዲሌት ምልክት አለች እንደምታዩት። እዚህ ጋር ቆሻሻ ካን አለች። እሷን ስንነካት ይደልትልናል ማለት ነው። ይሄን ቪዲዮ መደለት ከፈለግን ምንድነው የምናደርገው? እንነካውና መደለት የፈለግነውን ቪዲዮ ወይም ፎቶ እንነካውና እንደልታለን። የዲሌት ምልክት አለ እንደልታለን ማለት ነው። ስለዚህ ለመደለት ከፈለግን እንደዚህ ነው የምናደርገው ማለት ነው። ይሄ ብቻ ሳይሆን ኦቨርላይ የተደረገም ቴክስትም ቢሆን ልክ እንደዚሁ ነው። ቴክስትም ቢሆን እዚህ ጋር ለምሳሌ ከማል ብዬ ጽፋለሁ። ከማል ብዬ ጽፋለሁ። እዚህ የጻፍኩት ቴክስት ለምሳሌ ላይመቸኝ ይችላል ወይ ስህተት የበዛበት ሊሆን ይችላል። ከፈለኩ ኤዲት አድርጓለሁ፣ ካልፈለኩ ደግሞ ዲሌት ማድረግ እችላለሁ ማለት ነው። ይሄንንም ለመደለት ምንድነው ማደርገው? መደለት የፈለግነውን ነገር ክሊክ ካላደረግን ካልነካነው የመደለቻ ምልክቷ አትመጣልንም ማለት ነው። ስለዚህ ይሄው መደለት የፈለኩትን እነካዋለሁ። ከዛ ደግሞ ዲሌት የሚል ምልክት አለች እቺ እንደዚህ እነካዋለሁ። ይሄንንም ከፈለኩኝ መንካት እችላለሁ። ነገር ግን ሌላኛው አማራጫችን ምንድነው? ከዚህ በፊት ቪዲዮ ሰርቻለሁኝ ትሪም እና ስፕሊት የሚለዋል። ለምሳሌ ሙሉ መደለት ካልፈለኩኝ ከግማሽ ወደዛ ወደ ቀኝ በኩል ያለውን መደለት ከፈለኩ ምን አደርጋለሁኝ? እዚህ ጋር እንደዚህ አደርግና ይቺ መስመሯን ስፕሊት የሚለውን እዚህ ጋር ነክቼ በቀኝ በኩል ያለው ነው መደለት የፈለኩት እንጂ ሙሉ መደለት አልፈለኩም። ስለዚህ ምን አደርጋለሁ? ትሪም ራይት የሚለውን ስነካ በቀኝ በኩል ያለው ደልቶልኛል ማለት ነው። እንደዚህ ደልቶልኛል። ሌላው ነገር ደግሞ ምንድነው? ግራ በኩል ያለውን ብቻ መደለት ከፈለኩኝ እሱን እነካለሁ እደልታለሁ እንደዚህ ማለት ነው። በዚህ አይነት እደልታለሁ። ደግሞ ሌላኛው አማራጫችን ደግሞ ምንድነው? ለመደለት ግዴታ ትሪም ውስጥ መግባት አያስፈልግም፣ ዲሌት ውስጥ መግባት አያስፈልግም። ለምሳሌ በቀኝ በኩል ያለውን ቪዲዮ ፓርት ወይም የፎቶ ፓርት መደለት ፈልጊያለሁ አይደል? እዚህ ጠርዝ ላይ በጣታችን እንነካና ጎትተን የምንፈልግበት ቦታ ላይ ስናስቀምጥ ይሄው በቀኝ በኩል ያለው ኦልሬዲ ተደልቷል ማለት ነው። ግን ደግሞ የደለትነው እንትን ስህተት መስሎ ከተሰማን ምን ማድረግ እንችላለን? ራሱን እንነካውና እስከሚሄድበት ድረስ መውሰድ እንችላለን ማለት ነው። ነገር ግን ይሄ አንዱ የመደለቻ መንገድ ነው ማለት ነው። እንደተደለተ ነው የሚቆጠረው ማለት ነው። ከዛ በኋላ ጎን ላይ ክሊክ ስናደርግ በእንደዚህ አይነት መልኩ ምንም ነገር አናገኝም ማለት ነው። ለዛሬ ያዘጋጀሁላችሁ ቪዲዮ ይሄንን ይመስል ነበር። በቀጣይ በሌላ ቪዲዮ እስከምንገናኝ መልካም ጊዜ ይሁንላችሁ።